እንደናችሁ ተመልካቾች በማዕከላዊ ኢትዮጵያ ክልል ተፈጥሮን ባህልና ታሪክን ፍለጋ እያደረኩ ያለሁት ጉዞ ዛሬም ቀጥሏል። ባለፈው ሳምንት በጉራጌ ዞንና በየም ብሔረሰብ ዞን ተገኝቼ የወፍ በረር ዳሰሳ ቢሆንም ያሉት የተፈጥሮ ጸጋዎች በተወሰነ መጠን ላሳያችሁ ሞክሬ ነበር። ዛሬ ደግሞ በዚሁ በማዕከላዊ ኢትዮጵያ ክልል በስልጤ ዞን ነው የምገኘው። ወራቤ ከተማ ላይ ነው ያለሁት። ስለዚህ በዚህ በወራቤ አቅራቢያ አንድ ስልጤ አባያ ሐይቅ የተሰኘ ከወራቤ ከተማ ምስራቃዊ አቅጣጫ ላይ የሚገኝ በመገናኛ ብዙሃን ብዙም የማይታወቅ ሰፊ ይዞታ ያለው ሐይቅ አስጎበኛችኋለሁ። ከዛ በፊት ግን ከጀርባዬ ወደምትመለከቱት የስልጤ ብሔረሰብ የባህል ማዕከል ገብቼ አጭር ቅኝት አድርጌ እወጣለሁ። በያላችሁበት አብራችሁን ቆዩ። ከስልጤ ዞን ወራቤ ከተማ 48 ኪሎ ሜትር ተጉዤ እዚህ አባያ ሐይቅ ደርሻለሁ። ይሄኛው አባያ ሐይቅ የአርባ ምንጭ አካባቢ ያለው ሐይቅ አይደለም፣ ስልጤ አባያ ተብሎ ነው የሚጠራው። እንግዲህ የስምጥ ሸለቆ አካባቢና አጠቃላይ እዚህ አካባቢ ያሉ በርካታ ሐይቆችን እስከ አርባ ምንጭ ድረስ ማለት ነው በቴሌቪዥንና በሌላ መገናኛ ብዙሃን የምናውቃቸው ብዙ አሉ። ይሄኛው ግን ብዙ የሚታወቅ ሐይቅ አይደለም። ሲታይ በጣም ደስ የሚል ስዕል ነው ያለው። 1230 ሄክታር ላይ ያረፈ በጣም የተንጣለለ እንደምትመለከቱት እጅግ ውብና ማራኪ የሆነ የተፈጥሮ ገጽታ የተላበሰ ሐይቅ ነው። ዙሪያውን በተራሮች ተሸፍኗል። እንግዲህ እስካሁን ድረስ ለምን እንዳልታወቀ በመገናኛ ብዙሃን ለምን ተደጋግሞ እንዳልታየና እንዳልተነገረለት ግራ ቢገባኝም እኔ ግን ለመጀመሪያ ጊዜ ነው ያየሁት። ከዚህ ቀደም በሌላ ሚዲያ ብዙ አይቼው አላቅም። እናንተም እንደዛ ይመስለኛል። አባያ ሐይቅ ሲባል አርባ ምንጭ አካባቢ ያለው ነው ትዝ የሚላችሁ። ስልጤ አባያ ሐይቅ እንግዲህ የስምጥ ሸለቆ አካባቢ ካሉ ሐይቆች ጋራ የሳይንሳዊ መረጃው ሲታይ በስምጥ ሸለቆ ዙሪያ ያሉ ሐይቆች በተፈጠሩበት ጊዜ አካባቢ አብሮ የተፈጠረ እንደሆነ ሳይንሳዊ መረጃዎች ያሳያሉ። አፈጣጠሩ ደግሞ ያው እንደ ብዙዎቹ ሐይቆች የእሳተ ገሞራ ፍንዳታን ተከትሎ የተፈጠረ እንደሆነ ነው የሚነገረው። አጠቃላይ ሐይቁንና በሐይቁ ዙሪያ ያለውን ብዝሃ ሕይወት አስመልክቶ ከአካባቢ ባለሙያ ጋራ የምወያይ ይሆናል። አብራችሁ እንድትቆዩ ጋብዣችኋለሁ። ሰላም ነው። ሁሉ ሰላም። እንዴት ነው? እንኳን ደህና ቆይ። እንኳን በሰላም መጣችሁ። አብዱልፈታህ ሰይድ ይባላል። የምስራቅ ስልጤ ወረዳ መንግስት ኮሚኒኬሽን ጉዳዮች ኃላፊ ነኝ። እንኳን ዝምተኛው ስልጤ አባያ ሐይቅ በሰላም መጣችሁ። ዝምተኛው ነው። ዝምተኛው በጣም ደስ ይላል። በቅጽል ስሙ ዝምተኛ ሐይቅ የተባለበት ምክንያት ለጀልባና ዋና በጣም ምቹና ተስማሚ ከመሆኑ ተነሳ ከማዕበል ጸዳ በመሆኑ አንዳንድ ገጽሚው ሲመጡ ይሄን ስም ይሰጡታል ማለት ነው። በጣም አስደናቂ የተፈጥሮ መስህብ እንደሆነ አይቻለው። ቀደም ሲል እንዳልኩት በመገናኛ ብዙሃን ብዙ የታወቀ አይደለም። እሱን ጨምሮ ለምን እስካሁን ድረስ ብዙም ግልጽ ሳይሆን ሰውራችሁ እንዳስቀመጣችሁ ትነግረኛለህ። ማሪ ደግሞ ያለውን የብዝሃ ሕይወት ሀብት በተወሰነ መጠን ብትነግረኝ ጥሩ ነው ለኔም ለተመልካቾች። መልካም። ምናልባት ለውጡ በፊት ሐይቁ ብዙም የሚዲያ እይታ ሳያገኝ ቆይቷል። ይህም የሚዲያ እይታና የማስታወቂያ ስራ ካለመሰራት ተነሳ ከሐይቁ መገኘት ያለበት ኢኮኖሚ ባክኖ ቀርቷል ማለት ነው። ነገር ግን ካለፉት ከ7 ዓመታት ወዲህ ሐይቁን በሚዲያ የማስታወቅ ስራዎች የመስራት ስራ ተሰርቷል። በዚህም ሚዲያዎችም ባለሀብቶችም ቱሪስቶችም ጎበኞችም እየመጡ ያሉበት ሁኔታ አለ። ምናልባት ሐይቁን ስናየው በርቀት ስናየው ወይም እንደ ስሙ ስነሳ ስልጤ አባያ ሐይቅ ነው የሚባለው። ይሄ ከጀርባችን የሚገኘው ሐይቅ ማለት ነው።
ዙሪያው ከዚህ በፊት በባህር ዛፍ ነበር ታጥሮ የነበረው እንደምናየው እነዚህ ባህር ዛፍ ግንድላዎች ነበሩ አሁን ከ30 ሄክታር መሬት በላይ ዙሪያውን እዚህ ጋር ማዶ የምናየው የሙዝ ማሳ ነውና ሐይቁን በመጠበቅ ከመከላከል በርካታ ስራዎች ሰርተዋል በዚህም ወደ ልማት ሄዷል ማለት ነው ሐይቁ ወደ ማልማት ደረጃ ሄዷል ማለት ነው እንደሚታወቀው በርካታ አሳዎች አሉ እዚህ ውስጥ ላይ በጣም በምግብ ይዘቱ ተወዳጅና ተመራጭ የሆነ የቁርሶ አሳ አለ እዚህ ውስጥ በአመት ከ11 ቶን በላይ የአሳ ምርት እናመርታለን በአመት ይሄም ደግሞ ለተለያዩ ገበያዎች ለቡታጀራ ለወራቤ እስከ ሆሳና ዙያም ጭምር ቡታጀራ ከአካባቢው ማህበረሰብ ከምግብነት አልፎ ለነዚህ ለሆቴሎች የማቅረብ ስራ የተሰራ ያለበት ሁኔታ አለ ማህበራት አሉ የሚያመርቱ አሁን ወዲማዶ እነዛ አባኮዳ አሞራዎች የሚታዩት ማህበራት እያመረቱ ነው ስለዚህ ሁለት የሞተር ጀልባዎች አግብተናል እንደ ወረዳ መንግስት ሁለት የሞተር ጀልባዎችን ማስገባት የመዝናኛ አገልግሎት እንሰጣለን ይሄን ብቻ አይደለም በዘማዶ ያሉ የህብረተሰብ ክፍሎች ቅዳሜ ገበያ እዚህ ያለና በጀልባ ተሳፍረው ወደዚህ ይመጣሉ ማለት ነው ስለዚህ ለመዝናኛ በጣም ተመራጭ ነው ማዕበል የለውም ውስጡ ላይ ቢንዊል ማዕበል ስጋት የለም ምን የለም እና በሌላ መልኩ ጉማሬዎች አሉ ዝምተኛ ጉማሬዎች ይባሉ አሉ ወዴት አካባቢ እዚህ አካባቢ አሁን ዘማዶ ላይ ምናየው አባኮዳ አሞራዎች አካባቢ ጉማሬዎች አሉ ከነሱ መጫወት እንችላለን በሌላ በኩል ካዞ ነፃ ነው ሐይቁ ካዞ ነፃ ነው ካዞ ነፃ ነው ምንም ስጋት የለውም ማዕበል የለውም አዞ የለውም ከጉማሬዎች መጫወት እንችላለን ከዚህ በተጨማሪ በርካታ አካባቢ ነው ማየው ማዶም ላይና ምን ያህል ወረዳዎችን ያካልላል 3 ወረዳዎችን ይይዛል ይሄ ሐይቅ ስልጤ አባይ ሐይቅ 3 ወረዳዎችን ይይዛል በዚህ ማዶ በዛኛው በኩል ያለው ተራራ ለንፉር ወረዳ ያምን በ5% አካባቢ ይይዛል በዚች በኩል ስልጤ ወረዳ የሚባል ወረዳ አለ ትንሽ 5% ይዛል ኦልሞስት 90% ያለው እዚህ ወረዳ ላይ ነው ያለው 90% ለልማትም አንደኛ እዚህ የወረዳ የምስራቅ ስልጤ ወረዳ ሪሰ መዲና ገሪበር ከተማ መቀመጫው የሆነችዋን አጠገብ ነው ያለው ሐይቁ ከዚህ መነሻ ባለሀብቶችም ቱሪስቶችም አገልግሎት መዝናኛ አገልግሎት ፈላጊዎችም በእኛ በኩል ነው የሚወጡትና ልማት መጀመሪያው በዚህ እንትን ነው ከዛ ውጪ ይሄ ሐይቅ ፍልውሃዎች አሉ ዙሪያው ላይ አሁን እዚህ ማዶ ላይ ፍልሜ ውሃ ምትባላለች ፍልሜ ውሃ በኋላ ካይን እናያታለን ከመነጨች በኋላ ሐይቁን ልትገባው እዛው እንታጠባለን ሲሞቅብን እዛው ሐይቁ ላይ እንገባለን ሁለት አድቫንቴጅ አላት ቀጥሎ ደግሞ እዚህ በ1 ኪሎ ሜትር በከተማው በስተሰሜን በኩል ኢምባብቁቱ የሚባል ፍልውሃ አለ ስለዚህ ሐይቁ ምናልባት በአገር አቀፍ ደረጃ ባለም አቀፍ ደረጃ ያሉ ባለሀብቶች መጥተው ቢያለሙ ለካሽክሮፕ ማቴሪያል ወደ ሌላ ቦታ መሄድ አይችሉም እዚሁ ነው ፍራፍሬውን ቢሉ የካሽክሮፕን ያቅባት እህልም ቢሉ እዚሁ ነው የሚመርተውና በቀላሉ ማግኘት ይችላሉ የሚለው ነገር ነው በጣም ጥሩ ማብራሪያ ነው የሰጠኝ እንግዲህ ደሞ እስቲ በጀልባ እንሂድና ወደ መሃል ደግሞ እናየዋለን አየሩ ከተመቸ ለዋናም ደግሞ ምቹ ነው ብለሃል እንደ ሁኔታው ደግሞ እንገባና እንዋኛለን ዋና ካዋ ካሳይታል እሺ ልጆቹ በጣም ነው ያስቀኑኝ ብዙ ጊዜ እንደዛ አይነት የተፈጥሮ ሐይቆች ላይ ሲሄድ ሳላስበው ዘልዬ ገባለሁ ብዙም የዋና ችሎታ ባይኖረኝ ማለት ነው ለመጀመሪያ ጊዜ የመጣውበት ሐይቅ ነው ለመጀመሪያ ጊዜ ደግሞ እንደዛ አይነት የውሃ አካል ሲታይ ያው ሳይኮሎጂካሊ ሊያስፈራ ይችላል ነገር ግን እንደምንም ገብቼ ለመዋኘት ፈልጊያለሁ ብዙ መዋኘት የፈለጉ ሰዎች አሉ ግን የሚያደፋፍራቸው ስለጠፋ
ዋና ላይ ገብተ ነበር ስልጤ አባይ ቅላይና እንዴት አየኸው? አደፋፈርኳቸው እኮ ሌሎቹን በጣም የሚገርም ነው። አንተ ያልከኝን ስሜት ነው ያገኘሁት። አንደኛ ለዋና በጣም ቀላል ነው። እንደውም እነሱ ተመለስ ብሎኝ ነው እንጂ ላቋርጥ ነበር። ምንም ያስፈራ ነገር የለውም። በቃ በትክክል ለዋና ተመራጭ የሆነ ሀይቅ ነው። የብዙ ብዛ ህይወት ባለቤት የሆነ ነው። የዚህን ሀይቅ ሁለንተና አስመልክቶ በመገናኛ ብዙሃን ቀደም ሲል ብዙ ሰምተነው ባናቅም ነገር ግን ብዙ የቱሪዝምም የብዛ ህይወትም አቅም ያለው በመሆኑ ለኢትዮጵያ አንድ የተፈጥሮ ጸጋ ያስተዋወቀን ነው ማለት ይቻላል። በጣም ደስ ብሎናል። ከወራቤ ከተማ 35 ኪሎ ሜትር መጥቼ ደግሞ አሁን ሀላባ ዞን ነው የሚገኘው። በእያንዳንዱ ከተማ ላይ ያለ ቆይታ በጣም ውስን ጊዜ የሆነ ነው እንጂ በጣም እየዞርኩ እንደሆነ ነው የሚታወቀው እና እያያችሁ ያላችሁት በዚህ በሀላባ ዞን ሀላባ ከተማ ደግሞ በከተማው አቅራቢያ አንድ የቱሪስት መዳረሻ ስፍራ አይተን ወደ ሌላ ደግሞ እንቅስቃሴ እናደርጋለን። በሀላባ ዞን በርካታ የቱሪስት መስህቦች አሉ፣ ፏፏቴዎች፣ ፍልውሃዎች፣ ሀይቆች የመሳሰሉት። እኛ ግን ካለን ጊዜ አንጻር አንድ ፍልውሃ ወይም ፏፏቴ ብቻ ነው ልንመለከት የምንችለው። አንድ የተፈጥሮ መስህብ ብቻ ነው ልንመለከት የምንችለው። ስለዚህ ከተማዋን ለቀን 4 ኪሎ ሜትር እንወጣና ወደ ምን ጎበኘው ስፍራ እንሄዳለን ማለት ነው። በድጋሚ በያላችሁበት መልካም የረፍት ቀን። ለፊት በጣም የሚገርም ነገር ነው ማየው። አፋርን ይመስላል በሚዲያ በቴሌቪዥን የማየውን አካባቢ። ነገር ግን ሀላባ ነው ያላችሁት። ጤና ይስጥልን። እንኳን ደህና መጣ። እንኳን ደህና ቆየሽ። እሺ ማለበል እግዚአብሔር ይመስገን። ሁሉመቤት ሶደን ነው ባላለው። በሀላባ ዞን ባህል ቱሪዝም የባህል ታሪክ ቅርስ ስራ ሂደት ቡድን መሪ ነኝ። በጣም አሪፍ። የት ነው ያለነው? ዛሬ እንግዲህ ወደ ሀላባ ዞን ነው የመጣከው። የሀላባ ዞን እጅግ በጣም ብዙ ታሪካዊ ባህላዊና ተፈጥሯዊ መስህቦች አሏት። ካሉት መስህቦች ደግሞ ዛሬ አሁን የምንገኘው ወደ ተፈጥሯዊ መስህብ ነው። ይሄ የምትታየው ወደዚህ በኩል ያለው የአርቶ ፍልዋ ይባላል። እንግዲህ አርቶ ፍልዋ ዛሬ በጣም በድምቀት ይታያል። ይሄ ማለት ከብዙ አካባቢዎች በተለይ አጎራባሽ ዞኖች፣ ሌሎች ወረዳዎች፣ ክልሎች ከመላው ከኢትዮጵያ ክልል እዚህ አካባቢ ይመጣሉ። ምክንያቱም የባህላዊ መድኃኒት ነው። የተለያዩ በሽታዎችን እዚህ ይፈወሳሉ። እንደ ለምጽ፣ ቁርጥማት፣ የተለያዩ ህመሞች እዚህ የመፈወስ አቅም ስላለው ይህንን የባህላዊ መድኃኒትን ለመጠቀም ከተለያዩ ቦታዎች ከተለያዩ ከኢትዮጵያ ክፍሎች እዚህ አርቶ ላይ ይገኛሉ። አርቶ እንግዲህ ከከተማችን በ10 ኪሎ ሜትር ርቀት ላይ ነው የምትገኘው። ከሀላባ ቁሊቶ ከተማ እንግዲህ በጣም ልዩ ውበት አለው። እዚህ ጋር የምታያቸው ተራራ የሚመስሉ ነገሮች በየጊዜው በቮልካኒው ያረገ የሚነሱ ተራራዎች ናቸው። ስፋቱን ለመገመት በጣም አዳጋች ነው። ምክንያቱም በየቀኑ መሄድ ይቻላል። መሄድ ይቻላል። የተወሰነ ሜትር ያህል ነው። ምክንያቱም በምን ያህል ርቀት እንደሚነሳም ስለማይታወቅ እሳተ ገሞራው ማለት ነው። እሳተ ገሞራው እስካሁን ዙሪያ የማያቸው አንዳንዶቹ ለመገናኛ ብዙሃን አዲስ ናቸው። ምናልባት እናንተ ከሚመጣው ሰው አንጻር እዚህ ስለሆነ የሚመጣው ሰው ስለምትቀበሉ ቱሪስት አለ ልትሉ ትችሉ ይሆናል። እንደ ኢትዮጵያ አንድ የተፈጥሮ መስህብ ግን በምን ያህል ደረጃ ይታወቃል ተዋውቋል ማለት ግን ቢቻል አይመስለኝምና በጣም ታዋቂ ነው። ሰው ያውቀዋል፣ ኢትዮጵያውያን ያውቁታል ማለት ይቻላል። አይ ለማለት የምንፈልገው እኛ ያው ማዕከላዊ ኢትዮጵያ በተለይ በጣም እምቅ የሆነ ሀብት አላቸው። በቱሪዝም መስህቡነታ በጣም ብዙ ሀብቶች አሉ። እንደ ሀላባ ዞንም ይሄ በሚፈለገው ልክ ተዋውቋል ማለት አንችልም። ነገር ግን ከተለያዩ ቦታ አካባቢዎች ዝናውን እየሰሙ የማዳን አቅሙን በተለይ ከበሽታ የማዳን አቅሙን እየሰሙ ከተለያዩ አካባቢዎች በተለይ ሀገር ውስጥ ቱሪስቶች በየጊዜው እየጨመሩ ነው የሚገኙት። ነገር ግን የማስተዋወቅ ስራ እንደ ዓለም ተዋውቋል የሚለው ነገር ገና ነው።
በዚህ ፍል ውሃ መጠቀም ማለቴ መታጠብ ወይ መታጠን ቢፈልግ እንዴት ነው ማደርገው? ናው እንግዲህ መታጠንም ለመታጠብም ከፈለክ በሁለት በኩል ነው ያለው። ወደዛ አካባቢ እንደሚታየው የመታጠቢያ ቦታ ራሱን የቻለ አለ። ሌላው ደግሞ ስቲም የሚደረግበት ደግሞ ራሱን የቻለ አለ። በተለይ የሚመረጠው ጠዋት ማንጊያው አካባቢ ላይ በጣም ስቲሙ ጭስ በጣም ያወጣል። በዛን ሰዓት ብዙ ተጠቃሚዎች ይኖራሉ። የመታጠቢያ ቦታ ደግሞ ከስቲሙ ይለያል። ምክንያቱም የውሃው ሙቀት ኃይል ቀነስ ያለ ለመታጠብ ቀነስ ያለበት ቦታ ራሱን የቻለ ወደዛ አለ። እንደምታየው ነው እንግዲህ አስደነግጥ። እሺ ይሄን ይመስላል እንግዲህ በጣም ደስ ይላል። ስለዚህ ከጀርባችን የምናየው ነገር ከዚህ ባሻገር መጠጋትም መንካትም አይቻልም ማለት ነው። አዎ በተለይ ወደዚህ አካባቢ ላይ ያው እንደሚታየው እሳተ ገሞራው የሚነሳበት ታይም ስለማይታወቅ በተባለው አቅጣጫ መሰረት ጠጋ ተብሎ ነው የሚታየው። ከዛ ውጪ ግን መታጠብ ብትፈልግ ስቲም ማድረግ ብትፈልግ ራሱን የቻለ ቦታ ስላለ ወደዛ መሄድ እንችላለን። በጣም ደስ ይላል። እግረ መንገድ አለባበስ ያምራል። አመሰግናለሁ። ምን አይነት አለባበስ ነው? ከባህሉ አንፃር እንዴት ተተረጉሚዋለሽ ይሄንን? እሺ ዛሬ እኔ ለበስኩት በሃላባ ብሔረሰብ ወጣት ሴት ልጅ የምትለብሰው አለባበስ ነው። ያው አለባበሱ ይሄ የተለመደ ነው። በአላባ ላይ ብዙ አይነት ያለባበስ ስርዓት አለ። ወጣት ልጆች የሚለብሱ አሉ። ያገባች ሴት ምን አይነት ነው የምትለብሰው፣ እናቶች ምንድነው የሚለብሱት የሚለው በየእድሜ ደረጃው ያለባበስ ስርዓቱ ይለያል። ዛሬ እኔ ደግሞ የለበስኩት ለማሳየት ያህል የወጣት ሴት ልጅ አለባበስን ነው። የወጣት ሴት ልጅ ከሌሎቹ አለባበሶች ደግሞ የሚለየው ቀበቶዋ ነው። ቀበቶ አረገች ማለት ወጣት ሴት ልጅ ናት ማለትን ይገልጻልና ከቀበቶዋ ጀምሮ ሴት ወጣት መሆኗን ለመግለጽ እናቶች ደግሞ በራሳቸው ይሄንን አይጠቀሙትም። ኢቶ የሚባል ወገባቸው ላይ የሚያስሩ እናትነትን መገለጫ እናት መሆኗ መገለጫ የሚያደርጉት ራሱን የቻለ መቀነት አላቸው። ከዚህ አንፃር አለባበሱ ይሄንን ይመስላል። በጣም አመሰግናለሁ ለሰጠሽኝ መረጃ። በጣም አመሰግናለሁ። እኛ ዞር ብለን በተለይ በካሜራው ፍል ውሃውን በተለይ ደግሞ እሳተ ገሞራ ሲፈነዳ ማየት ከቻልን እሱን በደንብ እንወስዳለን። ታንኪዩ በጣም እሺ፣ አመሰግናለሁ። በዚህ በሃላባ ብሔረሰብ ዞን ያየነው አስደናቂ ነገር ምናልባት አፋር ሊያስታውሳችሁ ይችል ይሆናል። እኔም በግሌ በቴሌቪዥን ባይ አፋር ያለ አንድ ምድር ነው የሚመስለኝ። ነገር ግን በማዕከላዊ ኢትዮጵያ ክልል ሃላባ ዞን ውስጥ ያለ አርቶ ፍል ውሃ የተሰኘ ድንቅ የተፈጥሮ ትዕይንት የሚታይበት ነው። ምናልባት ባለሀብቶች ቢገቡ ከቱሪዝም አንፃር አካባቢው መልማት ቢችል የበለጠ ለመድኃኒትነትም ለቱሪዝም ግብአትም ከዚህ የበለጠ መዋል ይችላል ብዬ አስባለሁ። ስለዚህ አካባቢው የክልሉና ደግሞ ሌሎች ኢንቨስት ማድረግ የሚፈልጉ ባለሀብቶች እዚህ ትልቅ ነገር አለላቸው። እሱን ቢያስተውሉት መልካም ነው ብዬ አስባለሁ። እኔ ስላየሁት በጣም ደስ ብሎኛል። አስደናቂ ነገር ፍል ውሃ ያለበት አካባቢ ስለሆነ ይመስለኛል ሙቀት ነው በጣም እና ደስ ይላል ቅስቃሴው። ትንሽ ሙቀት አለ። የእግር ጉዞም ጫካ ውስጥ ስላለው ምናልባት የጉዞ ልምድ ለሌለው ሰው ትንሽ ሊከብድ ይችላል። ግን ቀደም ሲል እንዳያችሁት አርቶ ፍል ውሃ ብዙ በሚዲያ አይታወቅም። ሃላባ የመምጣት አጋጣሚ ያላችሁ ሰዎች ይሄንኑ ፍል ውሃ አይታችሁ እንደገና ደግሞ ከቁርጥማት ከብርድ ጋር የመሳሰለው ችግር ያለባችሁ ሰዎች ለጤንነታችሁም ጥሩ ስለሆነ እሱን እንጠቁማችኋለን። በችኮላና በመረጃ ጥረት በቆሎ ወይም ድንች አልያዝንም እንጂ በፍል ውሃው ጠብሰን ደግሞ ልንበላ እንችል ነበር። በ15 ደቂቃ ውስጥ በቆሎ ያጠብሳል ብለውናል።
አሁን ደግሞ ሀዲያ ዞን ውስጥ ነው የገባነው እዚያ አንድ አስደናቂ የተፈጥሮ መስህብ አስጎበኛቸዋለሁ ጤና ይስጥልኝ እንዴት ነው ደህና እግዚአብሔር ይመስገን ሁሉ ሰላም ነው ደህና ይመስገን እንኳን ደህና መጣችሁ እንኳን ደህና ቆያችሁ የት ነው ያለነው ይሄ በሲራሮ ባዳው በሀዲያ ዞን ሲራሮ ባዳዋቸው ወረዳ መጨፈራ ሐይቅ ላይ ነው ያለነው መጨፈራ ሐይቅ ከዚህ በፊት በመንገዳችን ሁለት ሐይቆችን አይተን ነበር እንደዚህ በጣም 360 ዲግሪ ክብ የሆኑ ገደል ውስጥ ያሉ ማለት ነው ይሄኛው በጣም ለየት ይላል እሺ እስቲ ስለ ሐይቁ ይንገሩ ሐይቁ እንግዲህ ያው ተፈጥሯዊ ሐይቅ ነው ማለት ከቀድሞ በዚህ አካባቢ ላይ የሚኖሩ ጉማሬዎች ነበሩ እንደገናም ደግሞ ብዙ አዋፋትም ነበሩ ያው በየጊዜው የሚቀያየሩ እንደ ፍላሚንጎ አይነቶች ወቅታዊ የሆኑ ዝናብ በዘነበ ሰዓት ይጠፋሉ ወደ ሻላና አብያታ ሐይቅ አዋሳ ሐይቅ ይሄዳሉ ነገር ግን አሁን ደግሞ ተመልሶ ይመጣሉ ያው በጥቂቱም እንደሚታየው እየመጡ ያሉበት ሁኔታ አለ አሁን ትንሽ ፀሐያማ ሲሆን ማለት ነው እንደገና ደግሞ ጅቦች አሉ አሁን እዚህ ደን ላይ በጣም ከፍተኛ ጅብ አለ ውስጥ ማለት ነው ውስጥ ላይ ደሴቱ ላይ እሺ ዋኝቶ ነው የሚወጡት ምሽት ላይ አራ ልክ 12 ሰዓት በኋላ ዋኝቶ ይወጣል ይሄ ህዝብ ሁሉ የሚያውቀው በቃ እዚህ ጋር ወጥተው አንዳንድ ነገር እንትን ብሎ ይወጣል ይመለሳሉ እዚህ ላይ ከፍተኛ አይቃል ዘንዶም አለበት እዚህ ላይ ፊት ሰው ይኖርበት ነበር አንድ ሰው በድፍረት ይኖር ነበር እህልም ዘርቶ ይኖርበት ነበር ነገር ግን ያው ከተወሰነ ጊዜ ጀምሮ ይሄ ዘንዶም ያስፈራራ እንትን ሲል ወጣና ሰውየው ያው እንትን አለ አንድ ሰው ብቻ ነበር ይኖርበት የነበረው ምን አይነት ሰው ነው ያ ሰው በራሱ ደፋር ነው እንጂ ሌላ ሰው በድፍረት ዘጋይ መኖር እንትን አይኖረው ቤት ሁሉ ሰርቶ ነበር ያቺ አናቷ ሜዳ አለች አናቷ ላይ ስለዚህ በዛ አይነት ሁኔታ እንትን የሚሆን ነው ሌላው የሐይቁ አጠቃላይ ስፋቱ 78.4 ሄክታር ነው 78.4 ሄክታር ጥልቀቱ 17 ነው በዋናነት የተያዘው 17 ነው አንዳንድ ቦታ ላይ የተለያየ 15 ቢሆንም 17 ነው የተያዘው ከቦታ ቦታ የሚለያይ ሲሆን ውሃው ያው ተለዋዋጭነት ባህሪ ያለው ውሃ ነው አረንጓዴያማ ይሆናል ፀሐይ እንትን በሚሆን ሰዓት ደግሞ ሌላ መልክ ይዛል እና እንደዚህ አይነት እንትን አለ ብዙ ጊዜ ሰዎች ልጆች እየዋኙ ወደ ማዶ ይወጡ እንጨት ሰብረው ምን ብለው ይመጣሉ በተፈጥሮ የመቀነስም የመጨመርም ነገር የለውም ጎርፍ ካልገባበት በስተቀር ያው እንደ ሶስቱም ሐይቅ ጎርፍ ይገባበታል ከየትም የመጣ ጎርፍ የዛ ጊዜ ይጨምራል እንጂ ከዛ ውጪ በራሱ ሌቨል ላይ ነው የሚኖረው የሚል ነው እንግዲህ ቀድሞ ያው በዚህ ዙሪያ ላይ ያሉ ደኖች ነበሩ ይሄ ጉማሬ በነበረ ሰዓት ደን ጥቅጥቅ ያለ ደን ነው ያው የአካባቢው ህብረተሰብ አንዳንድ ነገሮችን ለማገዶነትም ለቤት መስራም እየተጠቀመ ሲጨርስ ጉማሬው እዚህ ጋር የሚበላ ነገርና መሸሸጊያ ሲያጣ ከውሃ ወጥቶ መሸሸግ መቻል አለበት ጥሎ ወደ አዋሳ ሐይቅ እንደገባ ነው በታሪክ ሰዎች የሚናገሩት እኔም እንደማውቀው በልጅነት እንደማውቀው ሶስቱም ሐይቅ ላይ ከፍተኛ ጉማሬ እንደነበረ በተለይ ደግሞ የዚህ ጋር በጣም ብዙ እንደሆነ ግን በራሱ ጊዜ በሆነ ለሊት ላይ ወደ 9 ሰዓት ነው 8 ሰዓት ላይ ወጥቶ አዋሳ ሐይቅ ገባ የሚባል ታሪክ አለ እንዴ በእግር ተጉዞ ማለት ነው በእግር በዚህ ጋር አዋሳ ቅርብ እኮ ነው ጉማሬ ዛትማቺ ረጅም ኪሎ ሜትር መጓዝ ይችላል በእግር እንግዲህ ይላሉ ሰዎች እሱ ቀጥታ እንዲ ማለት ካላለ በስተቀር የመዞር ምናምን ችግር አለበት እንጂ የመጓዝ ችግር የለበትም ከፊት ለፊት ካለ አንተን ለመጉዳት ከፈለገ በደንብ ይሮጣል ግን ከዛ ውጪ መዞር አይችልም ያሳ እርባታ ሳይካሄድበትም አሳ እርባታ እነዛ ሁለቱ ላይ አይሞከርም ምናልባት ሳይንቲፊክ ዘዴዎች ካሉ ነው እንጂ እዚህ ላይ ግን ሊሞከር ይችላል የሚል ተስፋ አለ ለምን ከሌሎቹ ጨውነቱ በጣም ዝቅ ያለ ወደፊት ተስፋ ይኖራል ተብሎ የሚታሰበው ይሄ ነው ደሞም ሽታው አሁን እነዚህ ፍላሚንጎዎች ቁጭ ያሉበት በዛ ሳይድ እንትን ቢባል ትንሽ ሽታ ይኖራል ይሄን ሽታ ደግሞ ማጥፋት የሚቻልበት መንገድ እንዳለ ያው አንዳንድ መረጃዎች አሉ በጣም ጥሩ እንደማየው በጣም ውብና ማራኪ የሆነ ስፍራ ነው የጀልባ አገልግሎት ቢኖር ደሴቶቹ ጋር መሄድ ቢቻል ቱሪስቶች ወደ መሃል ገብተው ደሴቶቹ ጋር አርፎ ተመልሰው እንዲወጡ ቢደረግ በጣም ጥሩ ይመስለኛልና ይሄን ከማሰብ አንፃር ምን እየዘገዳችሁ ነው ጥሩ ነው እንግዲህ ያው ወረዳውም አዲስ ቅርብ ጊዜ የተቋቋመ ከመሆኑ አንፃር የባጀት የአቅም ውስንነት ያለ ቢሆንም ነገር ግን ሐሳቡ አለ እንደውም በባለሀብቶችንም በማነጋገር አንዳንድ ባለሀብቶችን በማነጋገር ቀድሞ ጀልባ እንዲመጣ ሰዎች ይሄን በጀልባ ወደዛ መውጣትና ወደዚህ መውጣትና መመለስና መሄድና መምጣት ከተለማመዱ ወደፊት ጥሩ እንትን ይኖራል የሚል አይነት ነገር ነው ያለው ሁለተኛው ደግሞ እዚህ ሐይቅ ላይ ኖርማሊ አሁን በዚህ ባለበት ደረጃ ራሱ ይሄንን አስቸጋሪ መንገድ ዘልቆ ይመጡ ሰርገኞችም ጭምራሉ መጥተው እዚህ ጋር ተዝናንተው እዚህ ጋር ፎቶግራፍ ተነስተው አስፈላጊ ነገር አድርገው ነው የሚሄዱት
ከሾኔ የሚመጡ አሉ ከዚህ ከሮቢ አካባቢ ከኦሮሚያ ክልል የሚመጡ አሉ ምክንያቱም ይሄ ነው የበለጠውን ትንሽ ስበት ያለው በሚል እና የበለጠ እቺንም መንገድ ለመጥረግ አንዳንድ ነገሮች ለመስራት ትንሽ ያቅሙ ስንነት ነው እንጂ እንደ ወረዳው የሚታሰብ ብዙ ነገር አለ በጣም ጥሩ ከሾኔ ስንት ኪሎ ሜትር ነው ከሾኔ ቀጥታ እዚህ ድረስ ደርሶ 36 ነው ከዚህ በፊትኛ ያስጠናኑ ግን ባለፈው ከትላንት ወዲያ ከእንግዶች ጋር መጥተን 37 ነው የወሰደብን በዚህ ሀይቅ ዙሪያ ያለው ማህበረሰብ ምን አይነት ማህበረሰብ ነው ባህሉ ገጽታው ልዩነቱ እንዴት ይገለጻል ኦኬ በዚህ አካባቢ በዚህ ዙሪያ በዚህ ሀይቅ ዙሪያ ያለው ማህበረሰብ መልካም ማህበረሰብ ሀይቁንም የመጠበቅ የራሴ ነው የሚል ሐሳብ ያለው ማህበረሰብ ነው ከዚህ አኳያ ቢለማለት እንደገናም ደግሞ የተሻሻለ ጥሩ ነገር ቢሆንለት በጣም ደስ የሚለው ማህበረሰብ ነው ከዚህ የተነሳ የኔ ነው የሚል አንድም የለም ሶስቱም ከይገባኛል ነፃ የሆኑ ሀይቆች ከጥንትም ጀምሮ ያው የጋራችን የኛ ነው የሚል እንትን ሐሳብ ያለው ማህበረሰብ ነው ያለው ከዛ ውጪ ሀዲያ ማህበረሰብ ነው ያለው እዚህ ዙሪያ ላይ እርሶ እዚህ አካባቢ ነው ያደጉት እኔ እዚህ አካባቢ አላደኩም ግን ያው ይሄን አካባቢ በደንብ አውቀዋለሁ በልጅነት ዘመን ያዩት ነበር ይሄን ሀይቅ በደንብ ምን ያስታውሳሉ ያው ዋና እንዋኛለን ከልጆች ጋር መተን ቡዳመዳ ሀይቅ አስቸጋሪ ነው ለመግባትም ያስቸግራል እሱንም ገብተን እንዋኛለን የበለጠው እንደሞ ይሄ ለጥ ያለ ስለሆነ ለመግባት ስለማያስቸግር ያው መንገዱ በእግር ነው የምንወጣው የዛን ጊዜ ደግሞ ትራንስፖርት ሞተርም የለም ሌላም ነገር የለም ግን መተን እዚህ ጋር ውለን ደስ ብሎ ነው የምንሄደው የዛን ጊዜ ያው ምግቡ የሚታወቅ ነው ባህላዊ ምግብ አለ እናቶቻችን የሰሩት እነዚህ ሙልሙል ነገሮች አሉ እንደ በቆሎ ቂጣ አለ በጎመን ይዘን መተን እዚህ ጋር በልተን ደስ ብሎ ነው የምንሄደው እና ከሮቢ እኔ ተወልደ ያው ሮቢ ነው ግን ያው በዚህ ዙሪያ አካባቢ ያለው ሁኔታ አውቃለሁ ሶስቱንም ሀይቅ አሁን ደግሞ አጋጣሚ ሆነ የባህል ቱሪዝም ጽፈት ቤት የወረዳው ኃላፊ ሆኜ መጥቻለሁ እና በጣም ደስ ይላል ኢንቨስተሮችን በምን ያህል መጠን ለመቀበል ዝግጁ ናችሁ እዚህ መጥቶ ማልማት የሚፈልግ ባለሀብት ቢኖር በጣም ደስ በሚል ሁኔታ ነገሮች እኛ ወረዳው በሚፈቅድ መሰረት አቅሙ በሚፈቅድ መሰረት ድጋፍ ለማድረግና አስፈላጊውን እሱ የሚጠይቀውን ነገር በአቅማችን መጠን ለማድረግ ተዘጋጅተን ያለነው ረጅም ጊዜ ቁጭ ብሎ ለመመሰጥና ለተያያዥ ጉዳዮች በጣም የሚጠቅምና ቀልብን የሚስብ ልቦናን የሚገዛ አይንን የሚማርክ ሀይቅ ነው ከጀርባዬ ያየን የምንገኘው እንግዲህ ቀደም ሲል እንዳልኳችሁ እዚህ አካባቢ ያለዋቸው የተፈጥሮ መስህቦች ብዙም የትውውቅ ስራ ያልተሰራባቸው በሚዲያ ጅገን ነው ያልወጡ ድንገት አይተናቸው ይሆናል እንጂ ብዙም ካላቸው የተፈጥሮ ጸጋና አመቃቀም አንፃር ያልተወራላቸው ናቸው ቀደም ሲል ወደዚህ ስንመጣ የመረጃ መዛባት ነበረ የተነገረን ኪሎ ሜትርና መንገድ ስንጀምር የመጣንበት የኪሎ ሜትር ርቀት በጣም ይለያያል እንዲህ አይነቱ ነገር መረጃ ሰጪዎችና የሚመለከተው የዞኑ ሴክተር ማስተካከል ያለበት ይመስለኛል የወፍ በረር መረጃ ሳይሆን ቱሪስት የት እንደሚሄድ እንዴት እንደሚሄድ በየት በኩል እንደሚሄድ ምን ያህል ርቀት እንደሚጓዝ እዛ ደግሞ ሲደርስ ምን እንደሚጠብቀው በደንብ አውቆ ባገኘው እውነተኛ መረጃ መሰረት ወስኖ ነው መምጣት ያለበት ስለዚህ የተደራጀ መረጃ ያስፈልጋል የሚለው ሐሳብ እግረ መንገድ ለማንሳት ወዳለው እንግዲህ መንገዱ ምቹ አይደለም ከአስፋልት ወደ ጠጠር ገብተን ስንመጣ ማለት ነው የመንገድ መሰረተ ልማት ዝርጋታው በደንብ የተሳለጠ ቢሆን አልሚዎች ባለሀብቶች ገብተው ለቱሪስቶች ምቹ የሆነ አትሞስፌር እንዲፈጠር ደግሞ ምክንያት ቢሆኑ ይህም ሀይቅ ከዚህ ሀይቅ በፊት ደግሞ ያየናቸው ሁለት ሀይቆች አሉ በመኪና ውስጥ እነሱን ጨምሮ ለማልማትና የበለጠ እንደ አንድ የቱሪዝም መዳረሻ እንደ ሀገርም ተጠቃሚ ለመሆን የሚረዳ ይመስለኛል በጣም ያስገረመኝ ነገር አንደኛ ነገር ሀይቁ ምናየው የደሴቱ አናት ላይ አንድ ሰው ቤት ሰርቶ ይኖር ነበር አሉ ለረጅም ጊዜ ያህል እና ምን አይነት ሰው እንደሆነ ያሰብኩ ነበር እዚህ ቁጭ ብዬ ቤተሰቡን ይዞ ሳይሆን ብቻውን ነው ቤት ሰርቶ እህል እየዘራ እና ለረጅም ጊዜ በመኖር ይታወቅ ነበር አሉ እዚህና ስለሱ ሰው ያሰብኩ ነበር ባገኘው ባወራው እዚህ ደሴቱ ስለብቻው
ለመኖር ምን እንዳነሳሳው ቢነግረኝ በጣም ደስ ይለኝ ነበር። ሌላው ደግሞ በጣም ኃይለኛ የሆነ የጅብ መንጋ አለበት ብለውኛል። ያ የጅብ መንጋ ማታ ከ12 ሰዓት በኋላ ምሽት 12 ሰዓት ጀምሮ እዚህ አካባቢ በየዳርቻው ሰው ብዙ እንዳይንቀሳቀስ ነው የሚያደርገው። ለምን? በጣም ኃይለኛ ነው። ከደሴቱ የጅብ መንጋው እየዋኘ ነው የሚወጣው። ስለዚህ ጅቦች ዋናተኛ መሆናቸውን እዚህ ነው መጥቼ የሰማሁት። እየዋኙ ይመጡና እንግዲህ ማታ ያደን ስራቸውን ያከናውናሉ። ከዛ ሲነጋጋ ተመልሰው ጅቦቹ እየዋኙ ወደ ደሴታቸው ይገባሉ ማለት ነውና ይሄ በጣም ልዩ የተፈጥሮ ትዕይንት ይመስለኛል። መጨፈራ ሐይቅ እዚህ ማዕከላዊ ኢትዮጵያ ክልል ሀዲያ ዞን ውስጥ ጉዟችን ቀጥሏል ተመልካቾች። አሁን ደግሞ ከሀላባ 47 ኪሎ ሜትር ተጉዤ ከምባታ ዞን ገብቻለሁ። የከምባታ ዞን መቀመጫ ደግሞ ዱራሜ ከተማ ይባላል አሁን ያለውበት ማለት ነው። ከተማ ውስጥ ገቡ ለየት ያለ ነገር ታገኛላችሁ። እሱም ደግሞ አደባባዩ ነው። ማታ ላይ በተለይ መብራት ስለሚበራ የተለየ ትዕይንት ያለው ይመስለኛል። የከምባታ ማህበረሰብ ሰው እንዴት ጎጆ በጋራ እንደሚያቆም ምሰሶ የሁሉ ነገር መሰረት እንደሆነና ቤት ሲሰራ ምሰሶ ሲቆም ተመልካች እንደሌለ የሚያሳዩበት ህብረትን፣ አንድነትን፣ መተሳሰብን፣ አብሮ መስራትን፣ አብሮ ማደግን በደንብ ያሳዩበትና ከዚህ አንፃር የማህበረሰቡ ያለውን አመለካከት የገለጸበት አደባባይ ነው እዚህ ላይ የምትመለከቱትና ከተማው ስትመጡ ትንሽ ለየት የሚልባችሁና አይናችሁን ያዝ የሚያደርገው የዱራሜ ከተማ አደባባይ ነው ማለት ነው። በከምባታ ዞንና በዱራሜ ከተማ ዙሪያ በርካታ የቱሪስት መስህቦች አሉ። ፏፏቴዎች፣ ዋሻዎች፣ አስደናቂ መልክዓ ምድሮች አሉ። አሁን በቀጥታ የሚሄደው ወደ ታላቁ የሀምበሪቾ ተራራ ነው። ተራራው ላይ ወጥተን መልክዓ ምድር አይተን ደግሞ ተመልሰን እንመጣለን። በያላችሁበት በድጋሚ መልካም ጊዜ። ሀምበሪቾ ተራራ ደርሰናል። በቅርቡ በመገናኛ ብዙሃን በደንብ አይታችሁታል ብዬ አስባለሁ። በተወሰነ መጠን ለመውጣት ጊዜ ባይኖርንም እንጎበኘዋለን። እንዴት ናችሁ? እንኳን ደህና ቆያችሁ። እንዴት ናችሁ? ሁሉ ሰላም? ደህና ይመስገን። እንዴት ነው? እንኳን ደህና መጣይ ወደ ከምባታ ዞን ሀምበሪቾ 77። ታንክ ዩ። እሺ ታንክ ዩ። ብርዱ በጣም ከመጣሁበት ሙቀት በጣም በርዷል። እሺ ማን ልበል አንተን? አብነት። እሺ ምንድነው እዚህ ኃላፊነት? የዚህ የሀምበሪቾ ቱሪዝም ስፍራ ጽሕፈት ቤት ኃላፊ ነኝ። በጣም አሪፍ። እሺ ታንክ ዩ። ካንተ ጋር ነው መሰለኝ ቆይታ የምናደርገው? አዎ ከኔ ጋር አብረን እንቆያለን። እሺ ማን ልበል? በድጋሚ እንኳን ደህና መጣይ ወደ ከምባታ ዞን ወደ ሀምበሪቾ 777 ወደ ሆነው ተራራ። ስሜ ሙሉቀን ደስታ ይባላል። የሀምበሪቾ ቱሪዝም ስፍራ ጽሕፈት ቤት አስጎብኚና አስተዋቂ ነኝ። የመጀመሪያ ጥያቄ ተፈጥሮ በጣም ያምራል። መንገድ ላይ ስንመጣ እንጦጦን የሚመስል ነገር አለው። አዲስ አበባን ቁልቁል እንደምናያት አይነት ነገር ነው ስሜቱ። 777 ለምን ተባለ? ደረጃውስ ለምን 777 እንዲሆን ተፈለገ? ትክክል። ያው ደረጃው መንገዱ ሲገነባ እንደ ከምባታ ብሔረሰብ የተቆራኘ ትርጉም ስላለው 777 በመባል ደረጃ ተገንብቶ ሲጠናቀቅ አጠቃላይ የዞኑ ምሁራኖች ቁጭ ብለው በሰባት ቁጥር ላይ በመወያየት ለሰባቱ ቁጥር ትርጉም ሰጥተዋል። የመጀመሪያው 7 የሚገልጸው 7 ሰንሰለታማ ተራሮች አሉት እዚህ አካባቢ ማለት ነው። እዚህ አካባቢ አናቱን ስትመለከት ተራራው በ34 ጥቃቅን ተራሮች የታጀበ እንኳን ቢሆን 7 ሰንሰለታማ ተራሮች አሉት። እያንዳንዱ ተራራ ወደ ላይ ሲወጣ እንደ ሰንሰለት የተያዙና በአናታቸው ላይ ለጥ ያለ ቦታ ያላቸው ማራኪ የመልክዓ ምድራዊ አቀማመጥ ያላቸው ናቸው። ሁለተኛው 7 ደግሞ ቀደምት ከምባታን የመሰረቱ 7 ጎሳዎች እዚህ ሰፍሮ እንደነበሩ ቀደምት እድሜ የጠገበ አባቶች ይናገራሉ። የከምባታ ጎሳዎች ማለት ነው? አዎ ከምባታ ጎሳዎች ተራራው ላይ ነበር። ተራራው እዚህ ነው። እሺ መገኛቸው እዚህ እንደነበረ እና መነሻቸውን እዚህ አድርገው ዛሬ ላይ ወደ 180 ምናምን ብሔር አካባቢ ላይ
ያደጉበት ሂደት አለ። ሌላኛው ሶስተኛው ሰባት ደግሞ ስንመለከት ሰባት ምንጮች አሉት። አራቱ በዛ በኩል ይወርዳል፣ ሶስቱ በዚህ በኩል ይወርዳል። ሄዶ አንድ ቪ የሚመስል ቅርጽ ይሰራል። ከዛ ቅድም ያልናቸው ሰባቱ ጎሳዎች በአንድ ቦታ ከሚፈሰው ምንጭ በጋራ በመጠጣት አንድነታቸውን ህብረታቸውን ቅድም ኡቱቢያ ወጋ እንደተሰኘው ሁሉ በጋራ እንደሚሰሩ በጋራ እንደሚያለሙ አንድ ነን የሚለውን ቃል ኪዳን የገቡበት አንድ ለማላላጋ ወይንም ሰባት ምንጭ የሚል ትርጓሜ ያለው ማለት ነው። ያው ሰባት ቁጥር ሌላኛው ቅድም ኡቱቢያ ወጋ እንዳልነው ሰባት የመሰሶ ቤት መገተሪያዎች አሁን ቤቱ እንዳይደክም በማህበረሰቡ የቤት አሰራር ማለት ነው። ቤት አሰራር በከምባታ ባህላዊ ቤት አሰራር ሰባት መገተሪያ አለው። ሌላኛው ሰባት ደግሞ ሰባት የንግስና ውድድር አሁን ከምባታ ቅድም ሰባት ከምባታን የመሰረቱ ጎሳዎች ያልናቸው ተወዳድሮ ያሸነፈው ሰባት ቀን ሳይበላ ሳይጠጣ ውሃ ይህል ሳይል በጾም ሰባት ቀን የደረሰው ያሸነፈው ጎሳ መሪ ይሆናል። በጣም ይገርማል። መቼ ነው በዚህ ደረጃ ተራራው ደረጃ የተሰራለት? መቼ ነው የተጠናቀቀውስ? 2012 ላይ መነሻ ጥናት ተካሄደበት በዞኑ ምሁራኖች። ያው በአጋጣሚ አሁን እየድን ስንኖር ከዚህ 520 ሜትር ገባ ብሎ ከ192 ሄክታር በላይ የሚሆን የተፈጥሮ ቀርከሃ ደን አለ። በ520 ሜትር በእግር ጉዞ የምንደርስበት ይሆናል ማለት ነው። ከዚህ ስንታጠፍ ያው ወደ ደረጃ መንገድ ለምሳሌ ደረጃው የሚቆጠረው እንዴት ነው? አሁን ይሄ ደረጃ አላይም ኮረብታ ነው። ጅምሩ ጋር አልደረስንም። ይሄ መነሻው ነው። ወደ ደረጃ መንገድ ቁጥር 1 ለመድረስ የመነሻችን ስለሆነ ነው ይሄን ያልኩትና ደረጃ መንገዱ መሰረተ ድንጋይ የተጣለው 2012 ኮሮና ወቅት ነበር። በኮሮና ወቅት የተለያዩ ምሁራኖች አካባቢው በምሁራኖች በጣም ይታወቃልና በተለያዩ ምሁራኖች ጥናት ተካሄደ። 7 ቡድኖች ተዋቀሩ። ጥናት ተካሄደ። በ3 ወር ጥናቱ ተጠናቀቀ። ማዘር ዶክመንት ተዘጋጀለት፣ ቤዝ ማፕ ተሰራለት። ከዛ በመቀጠል በ4 ወር ደረጃ መንገዱ ተገንብቶ ተጠናቀቀ። አጠቃላይ ለደረጃው ስራ 7 ወር ፈጅቷል ማለት ነው። ደረጃውን ጨርሶ ለመውጣት ምን ያህል ጊዜ እና ጉልበት ያስፈልጋል? እንደ ግለሰቡ ፍጥነት 30 ደቂቃ 25 ደቂቃ ሊፈጅብን ይችላል እና ስለዚህ ካለው ከአየሩም ሁኔታ ከጊዜውም ሁኔታ አሁን ላንወጣው እንችላለን። በጣም ጥሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ እዚህ ነበሩ እና የሳቸው መምጣት ተመልክቶ በብዙ ምስል አይተነዋል እና ካዩት በኋላ ምን ዋሏችሁ? አይ ቲንክ እዚህ አካባቢ ነው ፑሽ አፕ ሲሰሩ ያየ። እዚህ አካባቢ ነው ጨርሰው መጣው። ኦኬ እዚሁ ስንት ፑሽ አፕ ሰሩ? 20 ጊዜ 20 ጊዜ። ስለዚህ እኔ እናንተ ስንት እንሰራለን ማለት ነው? ያው እንሞክራለን እንደሳቸው ያው ጨርሰን ማንችል ባይሆንም ምን አሉ ግን ጨርሰው ተመልሰው 20 ፑሽ አፕ ከሰሩ በኋላ ያው የከምባታ ህዝብ ድሮም የማይታማ ሰርቶ ማሳየት የሚችል በህብረትና በቅንጅት በመደመር እሳቤ የሚያምን ጥሩ ማህበረሰብ እንደሆነ ገልጸው አሳይመንት ሰጥተውን ሄዱ። ምን አሉ? ምንድነው አሳይመንቱ? ካናን ልትገቡ ቀርባችሁ ነው የቆማችሁት። ኦኬ። ስለዚህ ይህንን ካናን ለመድረስ እኔ ደረጃውን ጨርሼ ወደ 300 ሜትር ገደማ ሄጃለሁ። ካናኑ ከዛ በኋላ ነው ያለው በ3 ወር ውስጥ። ስለዚህ ደረጃው ጨመር ያሉት ለዛ ነው። ቃሪው ደረጃውን ጨርሳችሁ 1000 ሙሉና ቀጣዩን መጥቼ ጎብኝቼ በጋራ እንሄዳለን የማለት ተስፋ ስለሰጡ ሊሰሩት ያሰቡት ነገር አለ ማለት ነው እዚህ አካባቢ። እኛም እንደዛ እናስባለን። ኦኬ፣ በጣም ጥሩ ነው። ያው እንደዛ እናስባለን። የዞኑ አስተዳዳሪ ደግሞ ከዛው መነሻ ተነስቶ ማህበረሰቡ አገር ውስጥም አገር ውጭም ያለው ሰው ተነሳስቶ እሳቸው በጣም ተደስተው ማድረግ ካሰቡት ይልቅ አልፎ እንዲሰሩ የተለያዩ ስራዎችን ሰርቶ በ3 ወር ውስጥ አጠናቆ እሳቸውን ለማስጎብኘት በጉጉትና በጅምር ላይ ይገኛል። የአምባሪቾ ተራራ በመሰረቱ ከስያሜው ስንነሳ ተራራው አምባሪቾ የተባለበት የመጀመሪያ ፀሐይ ቀድማ የምትገኝበት አምባ አሪቾ ወይንም የፀሐይ ቀድማ የምትገኝበት ቦታ ማለት ነው። ኦኬ ማለት ነው። ሁለተኛ አባ አሪቾ ቀደም ሲል አንድ ባይላዊ አምላክ ነበሩና
አባይ የሰጡን ፀሐይ ይሉ ነበሩ እና ሶስተኛ ትርጉም አምባሩ እቾ ወይንም አምባር በለኝ እቾ ከምባተኛ ቃል ነው አምባር አማርኛ ነው ንጉስ ቤት ላይ የሚታድግ አንዲት ህፃን ነበረች እጇ ላይ የተደረገው አምባር ከምቾት የተነሳ እጇ እየወፈረ ሲመጣ እጇን እየበላ መጣ አምባሩ ከዛ የተነሳ አምባር በለኝ የሚል ትርጉም ይኖረዋል ከዚህ በመቀጠል ስለ ተራራው ይሄን ያክል ካልን ተራራው አካባቢ አምባሪቾ ተራራ ሶስቱንም የቱሪዝም መዳረሻዎችን በውስጡ ያቀፈ ታሪካዊ ተፈጥሯዊ የፀሐይ ያልከው ግን አልገባኝም ፀሐይ ስትወጣ ለመጀመሪያ ጊዜ የምናየው እዚህ ነው ያልከው እዚሁ ነው አሁን ከፊታችን የምናየው ቀጣ ተራራ ነው የፀሐይ መውጣት ይታያል ማለት ነው ፀሐይ ቀድማ እዚህ ትታያለች ማለት ነው እሺ ከየት ይልቅ ቀድማ ከየት ነው የምትቀድመው ከከተማው ለማለት ከከተማው እሺ ከከተማው ምክንያቱም ያው ተራራው ከፊታው ከመሬት ጠለል በላይ 3058 ከፍታ ስላለው ሌሎቹ ከስር ይታዩና ተራራው ላይ ፀሐይዋ ቀድማ ትወጣለች ማለት ነው እንዴት ናችሁ አለ እሺ እና ከዚህ የተነሳ ነው ብዙ ጊዜ የውጭ ሀገር ቱሪስቶች ሲመጡ ሳንራይዝ እና ሳንሴት ፀሐይ መውጫ ሰዓትና መግቢያ ሰዓት ብለው አምባሪቾ ላይ በጣም ካምፕ አድርጎ ማደር የሚወዱት ማለት ነው ተራራውን ስንጨርስ የምናገኛቸው መዳረሻዎች የመጀመሪያ በጥሩ ሁኔታ የተቀመጡ መልክዓ ምድራዊ አቀማመጦች ሁለተኛ የተለያዩ ታሪካዊ ሜዳዎች ሶስተኛ የኪዳን ድንጋይ ቀደም ሲል የከምባታ ንጉሶች የንግስና ሽግግር የሚደረግበት እናም ሌላኛው ደግሞ የተፈጥሮ ቀርከሃ ደን ሌላኛው በኢትዮጵያ አንደኛ የሆነ 64 ሜትር ከፍታ ያለው ዘጸአት መስቀል ግንባታ የተጀመረበት ሂደት አለ አናት ላይ መስቀል አዎ መስቀል ዘጸአት መስቀል እናም ተመሳሳይ የንጉስ ምስት የነበረችው ስራቴ ገደል የሚባል ታሪካዊ ቦታ አለ ከነበቅሏ ወድቃ የሞተችበት በንጉስ ምስት የተሰየመ ስያሜ አለ በጣም አሪፍ ከዛም በቅርቡ ጠቅላይ ሚኒስትር ከመጡ በኋላ ተራራውን ሲጨርሱ በአንድ ሽማግሌ የተመረቁበት የጠቅላይ ሚኒስትሩ የምርቃት ድንጋይ ተብሎ አሁን ታሪክ ሊሰራበት የተጀመረበትን ቦታም ጭምር ስላለ አዎ እሱም ጭምር እና የመሳሰሉ የተለያዩ ታሪካዊ ቦታዎች ስላሉ ሽማግሌ ይዛ ነው እንደሚኖሩ አዎ እዛ አካባቢ ነው የሚኖሩት አዎ ተራራው አናት ላይ ተራራው አናት ነው የሚኖሩትና መንደርም አለው ማለት ነው አዎ መንደር አለ ከዛ በኩል ሌላ ግልባጭ መልካም ምድራዊ አቀማመጥ ያለበት አካባቢ አለን አስር እየቆጠረ ቁጥር ተጽፎበታል እና በትክክል 777 ደረጃዎች ናቸው ያሉት በጣም አስገራሚ ስፍራ ላይ ነው ያለሁት በማዕከላዊ ኢትዮጵያ ክልል በከምባታ ዞን ካሉ የቱሪስት መስህቦች መካከል ከቅርብ ጊዜ ወዲህ ስሙ በጣም እየገነነ የመጣው አምባሪቾ ተራራን ነው የጎበኘው ያለሁት በጣም በሚገርም ሁኔታ እንደዚህ አይነት ተራራዎች ኢትዮጵያ ውስጥ ብርቅ አይደሉም በየክልሉ በየስፍራው ስንሄድ የተራራ መልክዓ ምድሮችን እናያለን ነገር ግን ትንሽ አሳይት ብቻ ጨምሮ ለቱሪስት መስህብ ማድረግ ይሄ ጥበብን ይጠይቃል እዚህ ተራራ የተሰራው አንድ ነገር ብቻ ነው ድሮም ከጥንትም የነበረ ተራራ ሆኖ ሳለ ነገር ግን ደረጃ ብቻ ተሰራለት ስለዚህ የተሰራው ደረጃ ወደዚህ ተራራ ቱሪስት እንዲመጣ ምክንያት ሆኗል ማለት ነው በልኩ በአግባቡና በተሰጠው ጸጋ ልክ ተዋውቋል ወይም የቱሪዝም መስህብ ሆኗል ማለት ባልችልም ለወደፊቱ ግን በጣም አነጋጋሪና ብርቅዬ እንደሚሆን ተስፋ አደርጋለሁ እዚህ የሚመጣ ሰው 777 ደረጃ ሲወጣ ምን ማለት ነው ሊባል ይችላልና ወደዚህ የመጣው አንድ ነገር አሰላው አንድ ፎቅ በትንሹ አንድ የፎቅ ደረጃ 8 ደረጃዎች ሊኖሩት ይችላሉ ከዛ ወደ ሌላኛው ከፍሎር 1 ወደ ሁለተኛው ፍሎር ለመግባት ተጨማሪ 8 ደረጃ አጠቃላይ 16 ደረጃ በአማካይ ይኖረዋል ብለን ብናስብ 777 ደረጃዎች ለ16 ሲካፈሉ 48.5 አካባቢ ነው ስለዚህ በቀላሉ 48 ፎቅ ወደ ላይ እንደመውጣት በእግር ያለ ሊፍት ማለት ነው ተመልሶ ደግሞ 48 ፎቅ እንደመውረድ ነው ማለት ይቻላል ነገር ግን ያው ፎቅ እንደመውረድና እንደመውጣት ብቻ አይደለም ስሜቱ ንጹህ ተፈጥሮ በዳመናና በጉም የተሸፈነ በብዛ ህይወትና በእጽዋት ደግሞ የተከበበ አረንጓዴ ምድር ላይ ስለሆነ እየወጣን ያለነው ልዩ የተፈጥሮ ትዕይንት መላበሱ በራሱ ለጤናም ለቱሪዝም ግብዓትም ትልቅ አስተዋጽኦ አለው ደግሞ የማይረሳ ጊዜ እንድናሳልፍ ትልቅ ምክንያት ነው ያገኘነው እዚህ
የአምበሪቾ ተራራ አስገራሚ የኢኮቱሪዝም ሳይት ነው። የተራራውን ጫፍ ማለትም ከጀርባዬ ታያችሁ ከሆነ የተራራው መጨረሻ ላይ በሰዓት እጥረት ምክንያት መውጣት አልቻለም። የተወሰነ ደረጃዎችን ግን ወጥተን ተመልሰናል። እንግዲህ ቀደም ሲል እንዳልኳችሁ በእንደዚህ አይነት መልክዓ ምድር ኢትዮጵያ ውስጥ በርካታ ተራራዎች አሉ። ግን ደረጃዎችን ብቻ በመጨመር ግን ትርጉም ባለው መንገድ 777 ለከምባታ ማህበረሰብ እጅግ ትርጉም ያለው ከማንነቱ፣ ከስነ ልቦናው፣ ከሴቱ፣ ከታሪኩ፣ ከማህበረሰቡ ወግና ባህል እንዲሁም እምነት አንጻር የተቃኘ ቁጥር ነው ቁጥሩ በራሱ። ስለዚህ ያንን መሰረት አድርገው ደረጃ ሰሩ። ቱሪስቶች እየመጡ መጎብኘት ጀመሩ ይህንኑ ተራራ ማለት ነው። እንደሰማሁት ደግሞ ተራራው ጫፍ ላይ የሚኖሩ ሰዎች አሉ። እንግዲህ ተራራውና አጠቃላይ የዙሪያ ገባው መልክዓ ምድር አመቺ የቱሪስት ሳይት ነው ማለት ይቻላል። ነገር ግን አስፈላጊው የትውውቅ ስራ እምብዛም ተሰርቷል ማለት አይቻልም። በቅርቡ በደንብ በመገናኛ ብዙሃን አየነው እንጂ ማለት ነው። እዚህ አካባቢ ሆናችሁ ስትመለከቱ እንደገና ደግሞ አሁን ወዳለሁበት ቦታ በመኪና ተራራውን እየወጣችሁ ስትመጡ ደግሞ እንጦጦ ያላችሁ እንደሆነ ነው ፊልም የምታደርጉት። አዲስ አበባ ከእንጦጦ ቁልቁል እንደምትታየው ልክ እንደዛ ተራሮቹ አካባቢ ሆናችሁ ደግሞ ቁልቁል ስትመለከቱ እንጦጦ ያለው አይነት ስሜት ነው የሚሰማችሁ። እንጦጦ ላይ ሁነን አዲስ አበባን በሙላት እንደምናያት ልክ እንደዛው እዚህ ደግሞ ተራራ ላይ ሁነን ዱራሜን በደንብ እናያታለን። የከምባታን ዋና ከተማ ማለት ነው። ይህንኑ የቱሪዝም ሳይት ጨምሮ ቀደም ሲል ባለፈው ሳምንትና ዛሬም በተወሰነ መጠን እየዞርን ያየናቸውን የማዕከላዊ ኢትዮጵያ ክልል ዞን የቱሪስት መስህቦች እንድናይ አማራጩን የሰጠን መንገዱን ያመቻቸልን እዚህ ድረስ ያመጣን ቱሪዝም ሚኒስቴር ነው። ቱሪዝም ሚኒስቴር በየዓመቱ እንዲህ አይነቱን ቱር ለመገናኛ ብዙሃን ባለሙያዎች የመስክ ጉብኝት ያካሂዳል። ስለዚህ ስለሰጠን እድል እጅግ አድርገን እናመሰግናለን። ለአካባቢውም ፋይዳ ያለው ጉዞ ነው ብዬ አስባለሁ። አሁን ያለንበትን ዱራሜ አካባቢ የሚገኘውን አምበሪቾ ተራራን ጨምሮ ደግሞ ባለፈው ሳምንት ያሳየኋችሁን የማዕከላዊ ኢትዮጵያ ዞን የቱሪስት መስህቦች በተወሰነ መጠን ነው ለመጎብኘት የሞከርነው። ምክንያቱም ረጅም ኪሎ ሜትሮችን እንጓዝና አንድ የቱሪስት ሳይት ላይ በጣም ለጥቂት ደቂቃ ብቻ ነው የምንቆየው። በጣም በጥድፊያ የተሞላ የመስክ ጉብኝት ስለሆነ ማለት ነው። አንድ ቦታ ላይ ብቻ ውለን ማደር ብንችል በጣም ሰፊ ይዘት ያለው ትንታኔ ልናቀርብላችሁ እንችል ነበረ። ነገር ግን እንደዛም ሆኖ ደስ እንደተሰኛችሁ ተስፋ አድርጋለሁ። እኔም በጣም ለራሴም ደግሞ ስለ ኢትዮጵያና ስለ ተፈጥሮ ያለኝን እውቀት በአንድ ደረጃ ከፍ ያደረኩበት ጉዞ ነበር። ስለተከታተላችሁን እጅግ አድርገን እናመሰግናለን። ፕሮግራሙን ወደ ስቱዲዮ መልሰዋለሁ። እኔ ደግሞ ወደ አዲስ አበባ አጓዛለሁ።